ሰላም እንዴት ናችሁ? ትዕግስት ነኝ ከቴምር ፕሮፐርቲ። ያው እንግዲህ የምታቆኝ ታቆኛላችሁ የሪል ስቴት ሴልስ ኮንሰልታንት ነኝ ወይም ደግሞ የሽያጭ አማካሪ ነኝ። ዛሬ ይዤላችሁ የመጣሁት ያው እሁድ ነው፣ ቀለል ያለ ሬሲፒ ነው። ያው ማለት አሁን ያሉን ሳይቶች ላይ አክቲቭ ሳይቶቻችን ላይ እናንተ ኢንቨስት ብታደርጉ የምትጠቀሟቸው ነገሮችን ነው። መጀመሪያ ላይ ሳይቶቹ የት ይገኛሉ የሚለውን ነገር ቡልጋሪያ ጋር ነው ያለን። እሱ ሚክስድ ዩዝድ አፓርትመንት ነው። እንዲሁም ደግሞ አዋሬ መኖሪያ ብቻ ነው ያለን። ገላን ላይ ሱቆች፣ የንግድ ሱቆች ብቻ ነው። ገላን ላይ አሁን ለምሳሌ ብትገዙ እናንተ የምትጠቀሟቸው በጣም ብዙ ጥቅሞች አሉ። አንደኛው ሁሌም ቢሆን ገዢ የት ላምጣ ብላችሁ አትጨነቁም። ኦንጎይንግ የሆነ ክላይንት ስለምታገኙ ወይም ደግሞ ገዢዎችን በቀላሉ ስለምታገኙ፣ ያም ማለት አካባቢው ላይ ምን አለ? ብዙ ኢንፍራስትራክቸሮች አሉ። ለአንድ ሱቅ ወይም ደግሞ ለአንድ የንግድ ቦታ የሚያስፈልጉ በጣም ብዙ ነገሮች አሉ። ከነሱም መካከል መንገድ አለ፣ በደንብ ብዙ ፍሰት ያለበት። ሲቀጥል ደግሞ እዛው አካባቢ ላይ በጣም ብዙ ሰው ይኖራል። ያ ማለት ስቲሜት ሲደረግ ከ60 ሺህ እስከ 70 ሺህ እንግዲህ ከሌላ አካባቢ የሚመጣ ሰውን ሳይጨምር ከ60 ሺህ እስከ 70 ሺህ በአማካኝ እዛ አካባቢ ላይ ይኖራል ማለት ነው። እናንተ ደግሞ ከዚህ የንግድ ሱቆቻችንን ብትገዙ በጣም ተጠቃሚ ነው የምትሆኑት። ምክንያቱም ከየት ላምጣ ገዢም ብላችሁ ወይም ደግሞ ለማን ዕቃዬን እሸጣለሁ ብላችሁ አትጨነቁም። ሁሌም ገበያ ይኖራችኋል ማለት ነው። አሁን ደግሞ ወደ ሁለተኛው ስንሄድ ወደ ቡልጋሪያ ጋር ያለው ሳይታችን ደግሞ ሚክስድ ዩዝድ ነው። እዚህ ጋር ብትገዙ የምትጠቀሙት ነገር ሱቁንም ብትገዙ መኖሪያ አፓርትመንቱን ብትገዙ እኩል የሆነ ጥቅም ነው የምታገኙት። እዛ ጋር አክቲቭ የሆነ በአራት ሳይድ ለምሳሌ ከቄራ የሚመጣ ሰው ይኖራል፣ ከሜክሲኮም አለ፣ ከጨርቆስ አለ፣ እንዲሁም ደግሞ ከሳር ቤት ወይም ደግሞ ወደ ከልደታ አልፎ የሚመጣ በጣም ብዙ ሰው አለ እዛ አካባቢ ላይ ማለት ነው። ስለዚህ ሴንተር ቦታ ነው ማለት ነው። ሴንተር ከሆነ ደግሞ በደንብ ትጠቀሙበታላችሁ። ሁሌም ፍሰት ያለበት ቦታ ለንግድም ለመኖሪያም ምቹ ነው የሚሆነው። አንደኛ ኢንቨስት እንደው እናንተ እንኳን ባትሰሩበት ወይም የንግድ ሱቅ ይፍ ገዝታችሁ ቢሆን እናንተ እንኳን ባትሰሩበት ለሌላ ሰው አከራይታችሁ በደንብ ሪተርን ኦን ኢንቨስትመንት የሚመልስላችሁ ቦታ ነው የሚሆነው። ብትገዙት ደግሞ ገዝታችሁ ራሳችሁ ብትሰሩበት ደግሞ ሞር በደንብ አትራፊ ያደርጋችኋል ማለት ነው። የመኖሪያ አፓርትመንቱን የቡልጋሪያ ጋር የምትገዙን ክላይንቶች ደግሞ የምትጠቀሟቸው ብዙ ጥቅሞች አሉ። ሰፈሩ ወይም ቡልጋሪያን እንትን ስንለው ከቦሌ በመቀጠል ሁለተኛ ማለት የዲፕሎማት ኤምባሲዎች እዛ ስለሚገኙ ማለት ነው። እንዲሁም ደግሞ አፍሪካ ዩኒየን አለ። ስለዚህ እናንተ አሁን ባትኖር እንኳን እዛ ሰፈር ገዝታችሁ ብታከራዩት ሞር በደንብ አትራፊ ያደርጋችኋል ማለት ነው። ስለዚህ ያወጣችሁትን ወጪ ደግሞ ቶሎ ይመልስላችኋል። ጊዜ አትጠብቁም። ረዥም ጊዜ 5 ዓመት 6 ዓመት ያን ያህል ጊዜ የገዛችሁበትን ዋጋ ሳትጠብቁ በጊዜ ማግኘት ትችላላችሁ። ምክንያቱም አሁን ሳር ቤት አካባቢ ሳር ቤት ዙሪያውን ኪራይ ታውቁታላችሁ ምን ያህል ውድ እንደሆነ። እናንተ ደግሞ ብትገዙ እዚህ ጋር ተጠቃሚ ነው የምትሆኑት ማለት ነው። ለማንኛውም መረጃ የምትፈልጉ ሰዎች በ0955 22 08 35 ይደውሉልን። መልካም ሰንበት ይሁንላችሁ። እናመሰግናለን። ባይ